ከህወሓት አመራሮች 3 ጊዜ ተገናኝቼ ተወያይቻለሁ አለ የብሔራዊ ምክክር ኮሚሽን። አመራሮቹ አንድም ቀን አንፈልጋችሁም ብሎኝ አያውቁም ሲልም አስታውቋል። ወደ መቃዲሾ በሚስጥር የተጓዙት የብልጽግና አመራር የኢትዮጵያ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን ወደ ሶማሊያ እንዳቀኑ መረጃዎች አሳይቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ጦርነት ታውጆብናል አሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ከብቸኛው የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ከአሜሪካ እስከ መካከለኛው ምስራቅ ከአፍሪካ ቀንድ እስከ ቀይ ባህርና ኢትዮጵያ ብዙ ብለዋል። የትግራይ ነጻነት ፓርቲ የብሔራዊ ምክክር ኮሚሽንን ተቃወመ። የትግራይ ነጻነት ፓርቲ ውናት የትግራይ ህገ መንግስታዊ ጉዳዮችና ጥያቄዎች የሚፈቱት በህገ መንግስታዊ ሂደት እንጂ በአንድ ኮሚሽን ወይ ኮሚቴ አይደለም አለም። በትግራይ ያጋጠመው የነዳጅ እጥረት አፋጣኝ መፍትሄ እንዲሰጠው ተጠየቀ። የትግራይ ንግድና ኤክስፖርት ኤጀንሲ በትግራይ ውስጥ ለሚታየው አሳሳቢ የነዳጅ እጥረት አፋጣኝ መፍትሄ እንዲሰጠው ጥሪ አቅርቧል። የነዳጅ አቅርቦት መጠን ከ12 ሚሊዮን ሊትር ወደ 850 ሺህ ሊትር ቀንሷል ብሏል ኤጀንሲው። ሰላም ጤና ይስጥልኝ ውድ የስህበት ሚዲያ ተከታታዮች፣ የዕለቱ ዜናዎች አበይት ነጥቦች በማስቀደም ጀምረናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሳብስክራይብ እንድታደርጉ እንጋብዛችኋለን። ሰናይ ቆይታም። ወደ መቃዲሾ በሚስጥር የተጓዙት የብልጽግና አመራር የኢትዮጵያ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን ወደ ሶማሊያ እንዳቀኑ መረጃዎች አሳይቷል። በአፍሪካ ቀንድ ውጥረት በነገሰበት ወቅት የብልጽግና ባለስልጣናት የተለያዩ ሀገሮች እየጎበኙ ነው። ጠቅላይ ሚኒስትር አብይ አህመድ በርካታ ባለስልጣናት ካስከተሉበት የጅቡቲ ጉብኝት በኋላም ወደ አቡዳዊ በሚስጥር ማቅናታቸው መዘገባችን ይታወሳል። አሁን ደግሞ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አቶ ሬድዋን ሁሴን መቃዲሾ ገብቷል። አቶ ሬድዋን ሁሴን ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር በዝግ ስብሰባ ላይ እንደተወያዩና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የተላከው መልእክት እንዳስተላልፉላቸውም ተዘግቧል። የመልእክቱ ዝርዝር መረጃ ግን እስካሁን አልተገለጸም። ሁለቱም መንግስታት ስለ ጉብኝቱ ዓላማ በይፋ አስተያየት ባይሰጡም ውይይቱ በአካባቢው ተለዋዋጭነት፣ በደህንነት ትብብርና በአፍሪካ ቀንድ ላይ በተከሰተ የቅርብ ጊዜ ጂኦፖለቲካል እድገቶች ላይ ያተኮረ ሊሆን እንደሚችል ምንጮች ጠቁመዋል። ጉብኝቱ የመጣው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እሁድ ዕለት ወደ ጅቡቲ ከተጓዙ በኋላም ብዙም ሳይቆይ ሲሆን በኤክስ ላይ በለጠፉት መረጃ ውይይቱ በክልላዊ የጂኦፖለቲካዊ እድገቶች፣ በሰላምና ደህንነት እንዲሁም በተለይ በንግድ በሎጂስቲክስና በልማት ላይ የጋራ ቁርጠኝነትን በማጠናከር ላይ ያተኮረ መሆኑ ገልጾ ነበር። የጠቅላይ ሚኒስትሩና ካቢኔያቸው የጅቡቲ ጉዞ ግብጽ ከጅቡቲ ጋር በሶስት ጉዳዮች ስምምነት ከፈጸመች በኋላ የተደረገ ነው። የኢትዮጵያ የደህንነት ኃላፊ ወደ መቃዲሾ የሄዱበት መረጃው እንዳይወጣ የተደረገበት ምክንያትም እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ኢትዮጵያ ትከተላለች ሲባል የነበረ ቢሆንም አሁን ወደ ሶማሊያ ፊቷ ማዘሯ በአፍሪካ ቀንድ ነገሮች እንዴት እየተገለባበጡ እንደሆኑ ማሳያ ነው ተብሏል። ይህ እርምጃ በአፍሪካ ቀንድ የዲፕሎማሲያዊ ምላሽን ያስከተለ ነው የተባለ ሲሆን የሶማሊያ መንግስትም ሆነ የኢትዮጵያ ባለስልጣናት የደህንነት ኃላፊ ወደ መቃዲሾ ስላደረጉት ጉዞ ወይም ከሶማሊያ መሪዎች ጋር ስለተደረገው ውይይት ፍሬ ነገር ይፋው መግለጫ አልሰጡም። የፌዴራል መንግስት እየጣሰው ያለውን የፕሪቶሪያ ስምምነት ተከብሮ በዝምታ እያለቀ ያለውን የትግራይ ህዝብ ለማዳን የዓለም ማህበረሰብ ግዴታውን እንዲወጣ ህወሓት ጥሪ አቀረበም። ህወሓት ቀጣይነት ያለው በዝምታ የዘር ማጥፋት ዘመቻ አስቸኳይ ዘላቂ መፍትሄ ያስፈልገዋል በሚል ባወጣው ሳምንታዊ መግለጫ በትግራይ ላይ በተፈጸመው ግልጽ የዘር ማጥፋት የተረፉት ወገኖቻቸው ሀብቶቻቸውና ከብቶቻቸውን ተዘርፈዋል፣ ከቤታቸው ተፈናቅሎ እንዲሁም ለከባድ ማህበራዊ ቀውስ ተጋልጧል ብለዋል። በምዕራብና በጸለምት ዞኖች በግዳጅ የተፈናቀሉ ሰዎች ለ5 ዓመታት በረሃብና በበሽታ እየሞቱ እንደሚገኙ የገለጸው ህወሓት በምዕራብ የቀሩት ተጋሩም እየተገደሉ እንደሚገኙ አሳውቋል። በቅርቡ የማህበራዊ ሚዲያ ተጠቃሚዎች የሆኑ ወጣቶች በመጠለያዎች ውስጥ ያለውን ስቃይ አጉልቶ በማሳየታቸው የተወሰነ እርዳታ ለማግኘት እንደተቻለ በመግለጽም ሆኖም በከባድ ማህበራዊ ቀውስ ውስጥ ያሉትን ተፈናቃዮቹ በአንድ ጊዜ ሊፈታ ስለማይችል ዘላቂ መፍትሄ ያስፈልገዋል ብሏል። ዘላቂ መፍትሄው እነዚህን በግዳጅ የተፈናቀሉ
ሰዎች ደህንነታቸው በተጠበቀ ሁኔታ ወደ ቀያቸው መመለስ ነው። ለዚህም ነው ህወሓት ዓለም አቀፉ ማህበረሰብ በትግራይ ላይ የተፈጸመውን የዘር ማጥፋት ከባድነት እንዲረዳና በፕሪቶሪያ ስምምነት መሰረት በኃላፊነት ስሜት ሰላማዊ መፍትሄ እንዲያገኝ በተደጋጋሚ ጥሪ እያቀረበ ያለው ብሏል። ይሁን እንጂ የዓለም አቀፉ ማህበረሰብ ዝምታና የኢትዮጵያ መንግስት የትግራይን ህዝብ ለማጥፋት ባወጣው የጥፋት ፖሊሲ ምክንያት የትግራይ ሉዓላዊ መሬት ተወሯል፣ ህዝባችን በጠላት ስር እየተገደለና እየተሰቃየ ነው፣ በመጠለያ ውስጥ ያሉ ህዝቦቻችንም በረሃብና በበሽታ እየሞቱ ነው ያለው ሲሆን ስለዚህ ዓለም አቀፉ ማህበረሰብ በተለይም የፕሪቶሪያ ስምምነት አደራዳሪ የሆኑ ሀገራትና ዓለም አቀፍ ድርጅቶች ዝምታቸውን አቁሞ ወደ ተግባር ሊገቡ ይገባል ሲል ተማጽኗል። ቀጣይነት ያለው የዝምታ የዘር ማጥፋት ለማስቆምና በኢትዮጵያ መንግስት እየተጣሰ ያለውን የፕሪቶሪያ ስምምነት ተግባራዊ ለማድረግ የዓለም ማህበረሰብ የበኩልን እንዲወጣም ጥሪ አቅርቧል። ህወሓት ተፈናቃዮች ወደ ቀያቸው እንዳይመለሱ የፌዴራል መንግስት ፈቃደኛ ስላልሆነ ነው ሲል፣ የፌዴራል መንግስት በበኩሉም ህወሓት ተፈናቃዮችን ለፖለቲካው ፍጀታ እያዋለው ነው ይላል። ሁለቱም አካላት በሚያደርጉት ምልስ ግን የትግራይ ህዝብ በየቀኑ በረሃብና በበሽታ እያለቀ እንደሚገኝ እየተገለጸ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ጦርነት ታውጆብናል አሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ከብቸኛው የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ከአሜሪካ እስከ መካከለኛው ምስራቅ፣ ከአፍሪካ ቀንድ እስከ ቀይ ባህርና ኢትዮጵያ ብዙ ብለዋል። ኤርትራ ነጻነቷ ካገኘች ጀምሮ ለ30 ዓመታት ያልተቀየሩና ቃለ መጠየቅ ሲያደርጉ የማይቀየሩ ሁለቱም ጋዜጠኞች ከ2 ሰዓት ከ30 ደቂቃ በላይ ፊት ለፊት በተቀመጡበት ቃለ ምልልስ የስድብና የፉከራ ቃላት የተንጸባረቁበት ነበር። ብልጽግና የሁለቱም ውሃዎች ቀይ ባህርና ናይል ወንዝ ያለውን ፍላጎት የተጠየቁት ኢሳያስ አፈወርቅ ጥያቄው ተወት ብያችሁ ነበር ያሉ ሲሆን ከስድብ ውጪ ብዙም ቁም ነገር ያለው ማብራሪያ ሳይሰጡበት ጨርሶታል። 4 ቃላት አሉኝ፣ እነሱም ሰነፍ፣ የከሰረ፣ ፈሪና ስግብግብ ናቸው በማለት ስለ ኢትዮጵያ ባወሩበት ወደ 15 የሚጠጋ ደቂቃ ሲደጋግሟቸው ተሰምቷል። የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው በማለት የመለሱ ሲሆን የውሃ ጦርነት ብሎ ማወጅ ለማን ነው? ለእኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው? በማለት ጥያቄው በጥያቄ መልሰዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማድመቅ የቀረበ በማለት የከሰሱት ፕሬዝደንቱም ለጉዳይ እውቅና መስጠትም አይገባም ሲሉም አጣጥሎታል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ህዝቦች ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሌ ጦርነት ታውጇል ብሏል። አክሎም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉም ተናግሯል። ፕሬዝደንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ፣ ፈሪና ስግብግብ ነው በማለትም ገልጾታል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮንና ሌሎችም የጦር መሳሪያዎች እየገቡ እንደሆኑም ጠቅሷል። ማን ነው ድሮኖቹን እያመጣ ያለው? ከውጭ እነዚህን ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘብ ከየት ነው እየመጣ ያለው? ሲሉም ፕሬዝደንቱ ጠይቋል። በዚህ ጉዳይ ላይ ጊዜ ማባከን የለብንም። ይህ ጥያቄ ምላሽ አይገባውም። የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደ ነው። የፕሪቶሪያ ስምምነት ቢኖሩም በአማራ በትግራይና በኦሮሚያ ህዝቦች ላይ ጦርነት እያካሄደ ነው። በእኛ ላይ ጦርነት አውጇል ሲሉም ተደምጧል። የትግራይ ነጻነት ፓርቲ የብሔራዊ ምክክር ኮሚሽንን ተቃወመ። የትግራይ ነጻነት ፓርቲ ውናት የትግራይ ህገ መንግስታዊ ጉዳዮችና ጥያቄዎች የሚፈቱት በህገ መንግስታዊ ሂደት እንጂ በአንድ ኮሚሽን ወይም ኮሚቴ አይደለም አለ። ፓርቲው ዛሬ ለመገናኛ ብዙሃን በሰጠው መግለጫ የትግራይ አደጋዎች ምንጭ ከውጫዊ ተግዳሮቶች ይልቅ ውስጣዊ ድክመቶች እየጎሉ መምጣታቸው አብራርቷል። የፓርቲው ሊቀመንበር ዶክተር ደጀን መዝገቦም የትግራይ ብሔራዊ ትግል አቅጣጫውን አጥቷል፣ እናም ውስጣዊ ውድቀት እያጋጠመ ነው ያሉ ሲሆን ይህ ውድቀት የሚመነጨው ከገዢው ፓርቲ ብቻ ሳይሆን ከተቃዋሚ ፓርቲዎችም ጭምር መሆኑን አክሏል። ምንም እንኳን ትግራይን የማፍረስ ፕሮጀክት በዋናነት የውጭ ኃይሎች ግብ ቢሆንም የተቃዋሚዎች ሚና የትግራይን ብሔራዊ ትግልና ግብ በማፍረስ ረገድ ጎልቶ እየታየ መሆኑን ተናግረዋል። ከፌዴራል መንግስት ጋር የሚያገናኘን ብቸኛውን ገመድ የፕሪቶሪያው ስምምነት ነው ያሉት ሊቀመንበሩም የፕሪቶሪያ ስምምነትን ሙሉ በሙሉ ተግባራዊ ለማድረግ ሁሉን አቀፍ ጊዜያዊ አስተዳደር መመስረት እንዳለበት ተናግረዋል።
በትግራይ ውስጥ ታግሎ የነበሩት የትግራይ ተወላጆች የጄኖሳይድ ወንጀልን በማጠብ በክህደት በማጭበርበር ተሰማርቶ ማየት አሳፋሪና አሳዛኝ ነው ብለዋል። ትግራይ ራሷ ያመጣችውን ጥፋትና ረሃብ የለም፣ ዓለም አቀፉ ማህበረሰብ ተፈናቃዮቹን ከረሃብና ከሞት የማዳን ግዴታና ኃላፊነት እንዳለበትም አክሏል። የትግራይ ህገ መንግስታዊ ጉዳዮችና ጥያቄዎች የሚፈቱት በህገ መንግስታዊ ሂደት እንጂ በአንድ ኮሚሽን ወይም ኮሚቴ አይደለም ያለው ውናት የብሔራዊ ምክክር ኮሚሽን ግለሰቦች ሰብስቦ በትግራይ ምክክር አድርጋለሁ ማለቱን ትግራይን የማጥፋት ፕሮጀክት ተቀጽላ ነው ብሎታል። በህገ መንግስቱና በፕሪቶሪያ ስምምነት ሊፈቱ የሚገባቸው ጉዳዮችን ወደ ኢትዮጵያ የምክክር ኮሚሽን ወይም ወደ ሌሎች ኮሚቴዎች ማውረድ በህጋዊ በፖለቲካዊና በስነ ምግባር ተቀባይነት የሌለው መሆኑም ተናግሯል። በትግራይ ህጋዊ መንግስት እስኪቋቋም ድረስ የትግራይን የወደፊት እጣ ፋንታና ዋና ዋና ብሔራዊ ጉዳዮችን በትግራይ ስም መወሰን የሚችል አካል ወይም ተቋም እንደሌለም ተናግሯል። ከጦርነቱ በፊት ወደ ነበረችበት ትግራይን መመለስ፣ የተፈናቀሉና ስደተኞች የትግራይን ተወላጆች ወደ ቀያቸው በሰላም መመለስ፣ ሰላምና ደህንነትን ማረጋገጥና በዚህም ወደ ህጋዊ ምርጫ መሸጋገር በትግራይ ቅድሚያ የሚሰጣቸው ጉዳዮች መሆናቸውን አጽንኦት ሰጥቷል። የፑንትላንድና ጁባላንድ አስተዳደሮች የሶማሊያ ካቢኔ የኤሚሬትስ ስምምነት መሰረዙን ተቃወሙ። የጁባላንድ ግዛት ከተባበሩት አረብ ኤሚሬትስ ጋር የተደረጉ ስምምነቶችን የሻረ የፌዴራል ካቢኔ ውሳኔን ውድቅ አድርጓል። የኪስማዮ የወደብ ስምምነትን ጨምሮ የሰረዘው የሶማሊያ ካቢኔ የጁባላንድ አስተዳደር ባወጣው መግለጫ የተቃወመው ሲሆን የሶማሊያ ጊዜያዊ ህገ መንግስት በንግድ በኢንቨስትመንትና በመሰረተ ልማት ስምምነቶች ላይ ስልጣን እንደሚሰጠው ገልጾም እንደዚህ ያሉ ስምምነቶችን ማሻሻል ወይም የመሰረዝ መብት ያላት ጁባላንድ ብቻ እንደሆነች አስገንዝበዋል። በተመሳሳይ የፑንትላንድ አስተዳደርም ውሳኔውን በመቃወም የተባበሩት አረብ ኤሚሬትስ ስምምነቶች ህጋዊና የማይነኩ ናቸው ብለዋል። የፑንትላንድ መንግስት የሶማሊያ ፌዴራል ካቢኔ ከተባበሩት አረብ ኤሚሬትስ ጋር ያደረጓቸውን ስምምነቶችን ለመሰረዝ ያደረገው ሙከራ ውድቅ በማድረግ ሞቃዲሾ ጣልቃ የመግባት ህጋዊ ስልጣን እንደሌላት ገልጿል። የፑንትላንድ አስተዳደር ባወጣው ግልጽ መግለጫ ከኤሚሬትስ ጋር የተደረገው የቦሳሶ የወደብ ልማትና የደህንነት ትብብር ስምምነቶች በህገ መንግስታዊ ስልጣናቸው ስር እንደሚወድቁ ተናግረዋል። ባለስልጣናቱ የፑንትላንድ ህገ መንግስትንና የሶማሊያ የ2012 ጊዜያዊ የፌዴራል ህገ መንግስት አንቀጽ 142ን ጠቅሶም የፌዴራል ካቢኔ ውሳኔው ውድቅና የማይጸና በማለት አውጇል። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶች መሰረዙን ይፋ ማድረጉ ይታወሳል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶችን እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶችን ሁሉ ተሰርዘዋል ብለዋል ካቢኔው። ከውሳኔው በኋላ የተባበሩት አረብ ኤሚሬትስ ከቦሳሶ የጦር ሰራዊቷን ያስወጣች ስትሆን ከብዙ የሶማሊያ ሰፈሮች የሃርድዌርና የሰራተኞችን አባላት እያስወጣች መሆኑን ታውቋል። በትግራይ ያጋጠመው የነዳጅ እጥረት አፋጣኝ መፍትሄ እንዲሰጠው ተጠየቀ። የትግራይ ንግድና ኤክስፖርት ኤጀንሲ በትግራይ ውስጥ ለሚታየው አሳሳቢ የነዳጅ እጥረት አፋጣኝ መፍትሄ እንዲሰጠው ጥሪ አቅርቧል። የነዳጅ አቅርቦት መጠን ከ12 ሚሊዮን ሊትር ወደ 850 ሺህ ሊትር ቀንሷል ብሏል ኤጀንሲው። ኤጀንሲው ይህንን የተናገረው በዚህ ረገድ ለፌዴራል መንግስት ተደጋጋሚ ጥያቄዎች እያቀረበ መሆኑን በደብዳቤ ባሳወቀበት ወቅት ነው። የትግራይ ንግድና ኤክስፖርት ኤጀንሲ ችግሩን ለመፍታት ላቀረበው ጥያቄዎች በቂ ምላሽ ባለማግኘቱም ክልሉ ባለፉት 12 ወራት ውስጥ ከፍተኛ የነዳጅ እጥረት እያጋጠመ መሆኑን ተናግሯል። እንደ ትግራይ ንግድና ኤክስፖርት ኤጀንሲ ገለጻ እስከ የካቲት 2017 ዓ.ም ድረስ 12 ሚሊዮን ሊትር ነዳጅ ወደ ትግራይ ይገባ እንደነበር ያስታወሰው ኤጀንሲው ከየካቲት ወር በኋላ የነዳጅ አቅርቦቱ በከፍተኛ በመቀነሱም ለሰብአዊ ድጋፎች ማጓጓዣ፣ ለህዝብ ማጓጓዣ፣ ለኢንዱስትሪና ኢንቨስትመንት ይውል የነበረው ነዳጅ ለነብስ አድን ብቻ ታጥሮ ቀርቷል ብሏል። የትግራይ ንግድና ኤክስፖርት ኤጀንሲ በታህሳስ ወር 850 ሺህ ሊትር ነዳጅ ብቻ መቅረቡን ለፌዴራል የንግድና ቀጠናው ውህደት ሚኒስቴር በጻፈው ደብዳቤ አስታውቋል። በነዳጅ እጥረት ምክንያት ለተከሰቱ ችግሮች አፋጣኝ ምላሽ ከሌለም መንግስትና መንግስታዊ ያልሆኑ አገልግሎቶች፣ መደበኛና ድንገተኛ የሕክምና አገልግሎቶችና ድንገተኛ የሰብአዊ እርዳታ ስራዎችን ችግር ውስጥ እንደሚገቡ በመግለጽ የፌዴራል መንግስት ለችግሩ አፋጣኝ መፍትሄ እንዲያቀርብ ጠይቋል።
ከህወሓት አመራሮች 3 ጊዜ ተገናኝቼ ተወያይቻለሁ አለ የብሔራዊ ምክክር ኮሚሽን። አመራሮቹ አንድም ቀን አንፈልጋችሁም ብሎን አያውቁም ሲሉም አስታውቋል። የምክክር ኮሚሽኑ ሰሞኑን በጅማ ከተማ ከባለድርሻ አካላት ባደረገው ውይይት በብሔራዊ ምርጫ ቦርድ ከተሰረዘው የህወሓት አመራሮች 3 ጊዜ አግኝቻቸው ተወያይቻለሁ ያለ ሲሆን አመራሮቹም ደስተኞች እንደነበሩ ገልጿል። ቲፒኤልኤፍን ሄደን በቢሮአቸው 2-3 ጊዜ ሄደን አነጋገራቸዋል። እነሱም ደስተኞች እናምናለን፣ እስቲ አንዳንድ ነገሮች አሉ እኛ በምክክር እናምናለን፣ የሚቀሩ ጉዳዮች አሉ ብለው አሳይመንት ሰጥተው ከነሱ ጋር እየተነጋገርን እየሰራን እንገኛለን። በቢሮአቸው 3 ጊዜ አግኝቻቸዋለሁ ያሏቸው የህወሓት አመራሮች እነማን መሆናቸው ያልጠቀሱት ከኮሚሽኑ ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳየም የህወሓት አመራሮች አንዳንድ መመለስ ያለባቸው ጥያቄዎች ቢኖሩም በምክክሩ ደስተኞች ነን ብለውን ነበር፣ አሁንም እያገኘናቸው ናቸው ብለዋል። ትግራይን ያላካተተ ሀገራዊ ምክክር ሙሉ አይሆንም የሚል የጸና አቋም አለን ያሉት ኮሚሽነሩም ይህንን የምናገረው እንደ ዮናስ ሳይሆን እንደ ኮሚሽኑ ነው ሲሉ ተደምጧል። የህወሓት አመራሮች ባገኘናቸው ጊዜ አንድም ቀን አንፈልጋችሁም የሚል ምላሽ አልሰጡንም የሚሉት ኮሚሽነሩም አንዳንድ መመለስ የሚገባቸው ነገሮች አሉን ያሏቸው ነገሮች ምን ምን እንደሆኑ ግና በዝርዝር አላብራሩም። በአሁን ጊዜ በትግራይ ክልል ብቻ አጀንዳ የመለየት ስራዎች እንዳልሰራ የሚገልጸው ኮሚሽኑ በትግራይ በኩል ደግሞ በምክክሩ ለመሳተፍ መጀመሪያ ትግራይ ከጦርነቱ በፊት ወደ ነበረችበት ትመለስ የሚል ቅድመ ሁኔታ ሲነሳ ይሰማል። በዚህም የትግራይ ግዛት በህገ መንግስቱ መሰረት ይመለስ፣ ተፈናቃዮች ወደ ቀያቸው ይመለሱ፣ ትግራይ በፌዴራል መንግስት ያላትን ውክልና እንደገና ይስተካከል፣ ይህን ከተደረገ ለመወያየት መነጋገር እንችላለን የሚል በትግራይ ኃይሎች የሚነሳ ሲሆን ምክክር ኮሚሽኑ ግና እነኚህ ጥያቄዎች ኮሚሽኑ አይመለከተውም የሚል ነው። በዚህም ኮሚሽኑ አዲስ አበባ ከሚገኙ አንዳንድ የፖለቲካ ፓርቲዎች አመራሮች የነበሩ ነገር ግን ልዩነቶች ፈጥሮ ወደ አዲስ አበባ የሄዱ ውይይት በማድረግ ትግራይ በምክክሩ እየተሳተፈች ነው የሚል ዜና እያስነገረ ሲሆን ይህንን ተከትሎ በትግራይ የሚገኙ ተቃዋሚ የፖለቲካ ፓርቲዎች ይህንን በጽኑ አውግዞታል። የሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ ይህንን የኮሚሽኑ አካሄድ ትላንትና ዛሬ በመግለጫቸው ያወገዙት ፓርቲዎች ናቸው። ዜናዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም